የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ሰላም ላችኋለሁ። ይሄ የለበስኩት የፍቅር ማህበረሰብ ቲሸርት ያሰራነው ነው። 2017 ላይ ሪፍት ቫሊ ግሎባል ሚሽን ከሚሰራቸው ፕሮግራሞች አንድ አርጎ የጨመረው የፍቅር ማህበረሰብ ግንባታ ነው። ይህን የፍቅር ማህበረሰብ ግንባታ ከብዙ ቤተክርስቲያን ጋር አብረን እየሰራ እንገኛለን። ዋናው ዓላማው አንድን ከተማ በወንጌል ማውረስ ነው እና ለዚህ ዓላማውም 5 ናቸው። የመጀመሪያው ዕለት ሰዎች እንዲድኑ ማድረግ ነው። ይሄ የራሱ ስትራቴጂ አለው። ሁለተኛ ደግሞ አጥብቆ እርስ በርስ መዋደድ ነው። ይሄም የራሱ ስትራቴጂ አለው። ሶስተኛው ዓላማ እርስ በርስ መዋደድ ነው። ይሄም የራሱ ስልት አለው። አራተኛው ዓላማ ደግሞ ለተቸገሩ ለከፋ ጉዳት ለተጋለጡ ልጆችን ማገዝ፣ ደዎችን መርዳት ማህበረሰብ ውስጥ ማለት ነው። ይሄም የራሱ ስትራቴጂ አለው። ዛሬ የማቀርብላችሁ 5ኛውን የፍቅር ማህበረሰብ ግንባታ ዓላማ ነው። ይሄም ዘላቂ ኢኮኖሚ መገንባትን ነው። እነዚህ 5 ዓላማዎችን ከስትራቴጂያቸው ጋር ተግባራዊ የምታረግ አንዲት አጥቢያ ቤተክርስቲያን ያለምንም ማጋነን ከ50 100 ከ100 200 እጥፍ 50 እጥፍ 100 እጥፍ እንደምታፈራ ምንም ጥያቄም ጥርጥርም የለንም። የኢትዮጵያ ቤተክርስቲያን ተላኪዎች አሏት፣ እውነት ነው፣ መልእክቱም አላት። ነገር ግን ጉድለት የማየው ሲስተሙ ላይ ነው፣ ስትራቴጂው ላይ ነው። ይሄ ከራሳችን ደግሞ ያወጣ ነው ሳይሆን እግዚአብሔር አምላክ ኢያሱ ምዕራፍ 8 ቁጥር 1 ሰጥቶ የሰጠን ያሳየን ስልት ነው። በዚህ ዘመን እነዚህን ብንጠቀም እጅግ በጣም ፈጣን የሆነ የወንጌል ስርጭት እናካሂዳለን። የዘመን መጨረሻ ሰራዊቶች ይነሳሉ። እነሱም ኔምለስ ፌስለስ የሆኑ ናቸው። እነሱ ደግሞ ምድሪቱን ይታደጋሉ። ታዲያ ከ5ቱ ዓላማ አንዱና የመጨረሻው የዘላቂ ኢኮኖሚ መገንባት ነው። ዘላቂ ኢኮኖሚ በግልም ቢሆን እንደ ቡድንም ቢሆን እንደ ቤተሰብ እንደ አገር እጅግ በጣም አስፈላጊ ነው። ሁልጊዜ በውጪ ድጋፍ ሁልጊዜ ፕሮፖዛል ጽፈን እንዘልቃለን ማለት የዋህነት ነው። ፖለቲካ ይለወጣል፣ ሁኔታዎች ይለወጣሉ። የዛን ጊዜ ብዙ ችግር ይሆናል። ባለፈው በኮቪድ ጊዜ ብዙ በአይናችን ያየናቸው ነገሮች አሉ። ስለዚህ መጀመሪያ መቀመጫዬን እንዳለች ዘላቂ ኢኮኖሚ እጅግ በጣም አስፈላጊ ነው አምናለሁ። የእግዚአብሔር ኢኮኖሚ ክርስቶስ ነው። እሱ በእኛ ውስጥ እስካለ ሁሉ አለ። ይህን እምነት አጥቻ አይደለም። ነገር ግን በዚህ ማህበረሰብ ውስጥ ደግሞ ስንኖር ዘላቂ ኢኮኖሚ መገንባት እጅግ በጣም አስፈላጊ ነው። መጽሐፍ ቅዱስም ይደግፈናል። ለዚህ መሰረታዊ ጥቅስ የምናገኘው 2ኛ ተሰሎንቄ 3:10 ነው። እንደዚህ ይላል፣ መስራት የማይወድ አይብላ፣ መስራት የማይፈልግ አይብላ። ይህን ሐሳብ ይናገራል። ይህ ጥቅስ ሐዋርያ ጳውሎስ በተሰሎንቄ ለምትገኘው ቤተክርስቲያን ለራሷ ዘላቂ ኢኮኖሚ እንዲኖራትና ራሷን እንድትችል የሰጠበት መመሪያ ነው። ራስን መቻል ያኮራል፣ ደስ ያሰኛል። የሌሎች ሐሳብ ቅኝ አገዛዝ ውስጥ አይጥለንም። ራሳችንን ችለን እንድንራመድ ያደርጋል። ለምሳሌ ብዙ አገልግሎቶች በውጭ ድጋፍ የሚደገፉ ከሆነ ያንን ከመተግበር ውጪ በራሳቸው የመሄድ አቅም አይኖራቸውም። ብዙ ደግሞ እዚህ መተው ከውጭ በምንማራቸው እንኳን ኮሎናይዝድ እየሆንን ማይንዳችን ማለት ነው። በዚያ ውስጥ ታስረን የምንፈልገው ቦታ ላይ ለመድረስ አለመቻላችን ግልጽ ነው። ስለዚህ ራስን መቻል ትልቅ ዓላማ ስለሆነ የዚህ የፍቅር ማህበረሰብ ከሚሰጠው ትኩረት አንዱ ነው። ስራው ተጀምረዋል። አንዳንድ አጥቢያ ቤተክርስቲያናት በሚገርም ሁኔታ ራሳቸውን በዘላቂነት እየቻሉ ስናይ ደስ ይለናል። አዎ የቀደሞች የኢትዮጵያ ቤተክርስቲያንም በዚህ ላይ ሰፊ ስራ እየሰራች እንዳለ ብዙ ምሳሌዎች እንዳሉን ምንም ጥያቄ የለውም። ስለዚህ 2ኛ ተሰሎንቄ 3:10 ራስን መቻልና ለራስ ፍላጎት ኃላፊነትን የሚያበረታታ የሥራ ስነ ምግባርን እንድንለምደው የሚያሳየን ነው። ስራ ክቡር ነው። ማንኛውም ስራ ነው። ገንዘብ ስላገኘንበት ብቻ ሳይሆን
ገንዘብ እንኳን ሳናገኝበት አንድ ሰፈር ብናጸዳ ያ ስራ ነው። ስራ ከገንዘብ ማግኘት ጋር ብቻ የተያዘ አይደለም። አማኞች የኢየሱስ ክርስቶስን ምሳሌ በመከተል ታታሪ ሰራተኛ እንዲሆኑ ብቻም ሳይሆን ለጋስ እንዲሆኑ መጽሐፍ ቅዱስ ደግሞ ያስተምረናል። መቼም ኢየሱስ ክርስቶስ ተልእኮን ለመፈጸም በስንፍና ወይም ደግሞ ትጋት በማጣት ያሳየበት ጊዜ የለም። ቀን ሳለ ብሎ ሰዎች ሲበሉ እሱ ወደ ተልእኮ ያንን የመጣበትን ተልእኮ ፈጽሞ ነው የሄደው። ስለዚህ በወንጌል አገልጋይነታችንም በሙሉ ጊዜ አገልጋይነታችንም ትጋት መስራት የሚለው እጅግ በጣም ወሳኝ ነው። ለሰባኪ ስራው ስብከት ከሆነ፣ ለወንጌላዊ ስራው ወንጌል ማሰራጨት ከሆነ፣ ለመሪ ስራው መመገብ ደግሞ መጠበቅ ደግሞ ማሰማራት ከሆነ በትጋት መስራት መቻል አለብን። ምሳሌ 6:11 ላይ እንዲህ ይላል፣ እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ይህ ክፍል ስንፍናን እና ስራ ፈትነትን ምን ያህል ከባድ እንደሆኑ ያስጠነቅቃል። ደግሞም በሚሰራው ስራ ትጉ ያልሆነ ሰው ድንገተኛና ከፍተኛ የገንዘብ ውድመት ወይም ደግሞ የኢኮኖሚ ድቀት እንደሚያስከትልም ያሳያል። ይሄ በጣም ወሳኝ ክፍል ነው። ዘራፊ ወይም ታጣቂ የማይፈልግ አጥፊ እንደሆነ ሁሉ ድህነትም በስንፍና ላይ ይመጣል። ድህነትም አጥፊ ኃይል ነው። ሰውን የሚያደቅ ሰውን እንደ ውሻ የሚያደርግ ምንድነው ቢባል ድህነት ነው። እውነት ነው። ድህነት እጅግ በጣም ከባድ ነው። ሳትወድ በሰው እግር ስር እንድትወድቅ ያደርግሃል። ሳትወድ እንድትቀበል ያደርግሃል። ሳትወድ ባሪያ ያደርግሃል። ምክንያቱም ረሃብ ካለ ርዛትም ካለ ምን ልታረግ ትችላለህ? ሳትፈልገው ትገዛለህ። ስለዚህ ይሄ እንዳይሆን ሐዋርያ ጳውሎስ ስራ ነው የሚለው፣ የማይሰራ አይብላ። ይሄን እግዚአብሔርም በብሉይ ኪዳንም አስቀምጦታል። እዚህም በምሳሌ ላይ ሲናገር ምንድነው? ዝም ብለህ ማሰራ ከሆነ እጆችን አጣጥፈህ ምተኛ ከሆነ አንድ ወንበዴ ወደ አንተ ይመጣል። ያ ወንበዴ ድህነት ነው። እንደገና ደግሞ አንድ ሰይፍ የታጠቀ ወደ አንተ ይመጣል። ያም ደግሞ ችጋር ነው፣ ረሃብ ነው፣ ይመጣብሃል ነው የሚለው። ስለዚህ በዚሁ ላይ በማስከተል በምሳሌ 6:6-10 ላይ አንብቡት። እዚያ ላይ ስለ ገብረ ጉንዳን ይናገራል። ገብረ ጉንዳን እዚያ ላይ ሲናገር ከነሱ እንድንማር ነው። ገብረ ጉንዳን ችግር ከመምጣቱ በፊት ምግባቸውን ያከማቻሉ፣ ለወደፊቱ ይዘጋጃሉ። ደግሞ በጣም ትጉ ፍጡር ናቸው። እርስ በርሳቸውም ይረዳዳሉ፣ ይተጋገዛሉ። እንግዲህ ሰነፍ ሰውን ከጉንዳን እንዲማር ነው። እኛ እውነት ነው ሰው ፍጡር ነን፣ በእግዚአብሔር አምሳል የተፈጠርን። ነገር ግን ትጋትን መስራትን ከጉንዳን ብንማር ችግር የለውም። ከጭልፊት ብንማር ችግር የለውም። ከእንስሶች ብንማር ችግር የለውም። ለሚቀጥለው ዘመን የሚያከማቹ አንድ ችግር ቢመጣ ያንን ችግር የሚያልፉበትን መንገድ ቢያዘጋጁ ይሄንን ከገብረ ጉንዳን ተማሩ ነው የሚለን። መቼም ሁልጊዜ ለትምህርት ነው እግዚአብሔር ነገሮችን የሚያመጣውና ያ ኮቪድ በጣም አስተምሮን ያለፈው። ሌሎችም አሉ። የሌሎች ዓለም መለዋወጥ ለምሳሌ ደርግ ስፍራውን በያዘ ጊዜ ብዙ ቅዱሳን ተቸግረዋል። ኮቪድ በመጣ ጊዜ ብዙ ቅዱሳን ተቸግረዋል። ነገር ግን አስቀድሞ እርስ በርስ መዋደድን መርህ ያደረጉ፣ እርስ በርስ መረዳዳትን መርህ ያደረጉ፣ የሰዎች መዳን ዕለት ዕለት መሆን አለበት ብለው በፍቅር በልግስናና በመንፈስ ቅዱስ ኃይል አገልግሎት ራሳቸውን ያበቁ፣ እንደገና ደግሞ በዙሪያቸው ማህበረሰብ ለመርዳት ስልት የነበራቸው ዘላቂ ኢኮኖሚን በዚህ አይነት መልክ ሰርተውት ያን ዘመን ተሻግረዋል። ይሄ ዘላቂ ኢኮኖሚ በብዙ መንገድ ሊገነባ ይችላል። ግን ዋናው ማህበረሰብን ለመርዳትም ቢሆን እርስ በርስ ለመተጋገዝም ቢሆን በተለይ ሊመጣ ላለው ወደፊት ላለው ችግር ቅድመ ዝግጅትን ራስን አዘጋጅቶ መጠበቅ እጅግ በጣም ብልህነት ነው።
በእርሻ ላይ መሰማራት ይቻላል። በተለያዩ ጥቃቅን ስራዎች ላይ መሰማራት ይቻላል። በእነዚያ ላይ ተሰማርቶ ራስን በኢኮኖሚ መገንባት እጅግ በጣም አስፈላጊ ነው። ስለዚህ የፍቅር ማህበረሰብ አምስተኛው ዓላማ ዘላቂ ኢኮኖሚ መገንባት ያስፈልጋል ብለን እናምንበታለን። እንግዲህ ይሄንን በቡድንም በግልም እንደ ህብረትም መስራት ይቻላል፣ እንደ ቤተክርስቲያን መስራት ይቻላል። እኛ ስልጠናዎችን ነው የምንሰጠው። ሀብትን መፍጠር፣ እንደገና ሀብትን ማከማቸት፣ መቆጠብ፣ እነዚህ የመሳሰሉም ፕሮፌሽናሎች አሉን። በእነዛ ፕሮፌሽናልስ በመጠቀም ስልጠናው እንዲደርስ እናደርጋለን። ያው በቤተክርስቲያን ውስጥ እንደዚህ አይነት ሙያ ያላቸው በጣም ብዙ አሉ። እነሱን በማሳተፍ ቤተክርስቲያን የራሷን እርምጃ ልትወስድ ትችላለች። ትልቁ ነገር በዚህ በመጨረሻው ጊዜ ወይም አምስቱን ዓላማዎች ገልጬ ጨርሻለሁ። ዛሬ መጨረሻው ነው፣ አምስተኛው ነው። አሁን ደግሜ የምናገረው በየትኛውም አጥቢያ ቤተክርስቲያን ባለኝ የ32 ዓመት አገልግሎት ዞሬያለሁ። በተለይም አብያተ ክርስቲያናትን በመምራት 23 ዓመት እድል አግኝቼ ስለነበረ በሁሉም ቦታ የመዞር አብሬ ማሳለፍን እድል አግኝቻለሁ። በእነዚህ ሁሉ ቤተክርስቲያን ኔምለስ ፌስለስ የሆኑ በመንፈስ ቅዱስ ኃይል የተሞሉ ትክክለኛ ጥሪ ያላቸው በጣም ብዙ የእግዚአብሔር ሰዎች እንዳሉ አውቃለሁ፣ አምናለሁ። ሁለተኛው ደግሞ እነዚህ መልእክተኞች 100% እንኳን ብዬ ባልናገር 60፣ 70፣ 80% መልእክቱን እንደተሸከሙም አውቃለሁ። በልዩ ልዩ የመንፈስ ቅዱስ የጸጋ ስጦታዎች ደግሞ እንደተሞሉም አይቻለሁ። ነገር ግን እነዚህ ኔምለስና ፌስለስ የሆኑ ነገር ግን እንደ ዳዊት እግዚአብሔር ለዘመን መጨረሻ ያስቀመጣቸው እነዚህ ኃያላን እንዳይነሱ ያደረጋቸው ምንድነው ብትሉኝ ሰው ሰራሽ ሲስተሞች ናቸው። ሰው ሰራሽ ስርዓቶችና ህጎች፣ ደንቦች ናቸው። እነሱ ሳይሆኑ መፍትሄ የሚሆኑት በዚህ በዘመን መጨረሻ አሁን ደግሜ የምለው መንፈስ ቅዱስ ብቻ መሪ ይሁን። ቦታውን ለመንፈስ ቅዱስ ስንሰጠው መንፈስ ቅዱስ የሚያደርገው በቅዱሳን መካከል ፍጹም አንድነትን ነው የሚያመጣው። አንዱ ሳይበላለጥ ማለት ነው። በሁሉም ውስጥ የተቀመጡ ጸጋዎች እንዲንሸራቸሩ ነው የሚያደርጋቸው። ይሄ በሚሆን ጊዜ ዕለት ዕለት ተአምራት ይሆናል። ሰዎችም ደግሞ ይድናሉ። በቅዱሳን መካከል በረሃብና በርዛት የሚቸገር አይኖርም። ምክንያቱም የእግዚአብሔር መንፈስ በሰዎች ውስጥ ርኅራኄን፣ ቸርነትን ይህን ኃይል ስለሚለቅ ማለት ነው። በማህበረሰብ ውስጥ ያሉ የተቸገሩ ልጆች፣ ጎዳና ላይ የወደቁ ልጆች እያየች ቤተክርስቲያን ዝም አትልም። ለነሱ መድኃኒት መሆን ትጀምራለች። ዘላቂ ኢኮኖሚ መገንባት ትጀምራለች። ለማህበረሰብም፣ ለእግዚአብሔር መንግስትም፣ ለሀገርም፣ ለቤተሰብም መፍትሄ በመሆን በውጭው አሰራር ላይ በጎ ተጽዕኖን በማምጣት ሊድ የምታደርግ የምትመራ የክርስቶስ አካል ትፈጠራለች። ይህም የሆነው ባለቤቱ መሪው መንፈስ ቅዱስ ሲሆን ብቻ ነው። ለምንድነው አሁን ቤተክርስቲያን እየተለያየች ያለችው? ለምንድነው የአካሏ እየተለያየ ያለው? ለምንድነው አንድነት የሌለም ብለን ወደ ውስጥ ብንገባና ብንፈትሽ ለዚህ ሁሉ የሚያበቁን የመንፈስ ቅዱስ ምሪት አይደለም። የቃሉ ኃይልም የቃሉ ስልጣንም አይደለም የሚለያየን። ራሳችን የምናስቀምጣቸው ውስጠ ደንቦች፣ ራሳችን የምናስቀምጣቸው የራሳችን ስርዓቶችና አሰራሮች ናቸው። ማለቴም የመጽሐፍ ቅዱስ ጥቅስ የሌላቸው ማለቴ ነው። መጽሐፍ ቅዱስ ቃል የማያረጋግጣቸው ማለቴ ነው እንጂ ሌሎችም ማለቴ አይደለም። ስለዚህ መለስ ብለን ያለንበትን ሁኔታ እንድንመለከት አሳስባቸዋለሁ። በመጨረሻም የሚቀጥሉ መልእክቶች አሉኝ። እንዴት ነው አንድን የፍቅር ማህበረሰብ ወደ ክርስቶስ ሙላት የምናመጣው? ክርስቶስ ምን ነበር የተጠቀመው የሚለው 8 መንገዶችን ማሳያቸዋለሁ። ነገር ግን በዛሬው ዕለት የመጨረሻ ይሄንን 5ቱን ዓላማ አድርጋችሁ እንድትሰሩ አደራ አደራ ብዬ እለምናችኋለሁ። ቱርክ ኃያል ሀገር፣ ቱርክ በጣም ጠንካራ የክርስቲያን ሀገር የነበረች ዛሬ ወዳልነበረው የመጣችው 4 ነገሮችን በመሳቷ ነው። የመጀመሪያው የቤተ እምነት ውድድር
በጣም እያየለ በመምጣቱ መከፋፈል ሆነ። ሁለተኛ በቤተ ክርስቲያን ውስጥ ፖለቲካው እያየለ ደግሞም የብሔር የጎሳ ልዩነት እየተፈጠረ በመምጣቱ መንፈሳዊ ሕይወቷን አደከማት። ሌላው ደግሞ በሰው ላይ መስራትን ቸላለችና ህንፃዎች ላይና ትላልቅ ፒራሚዶችን እገነባለሁ ብላ በጀቷን ሁሉ ወደዚያ ስታረግ ሰው ላይ ግን የሚሰራውን ስራ ቸል ባለች ጊዜ እየደከመች መጣች። ወገኖች ሆይ ሌላው በዛው ጊዜ የተፈጠረው ችግር በአስተምሮት ላይ ልዩነትን እየፈጠሩ ወንጌልን ቸል ብለው በአስተምሮ ጉዳይ ላይ በዶክትሪን ጉዳይ ላይ መፋለም ጀመሩ። እነዚህ አሁን አራቱም የጠቀስኳቸው በኢትዮጵያ ቤተክርስቲያን ብቅ እያሉ ነው ችግሮቹ። ዋናውን የወንጌል አጀንዳ ይዛችሁ ዛሬም ለክርስቶስ ወንጌል ዋጋ እየከፈላችሁ ያላችሁ የቤተክርስቲያን መሪዎች፣ የቤተ እምነት መሪዎች ስለናንተ እግዚአብሔርን አመሰግናለሁ። ነገር ግን በእነዚህ በአራት ነገሮች ላይ ተጠምዳችሁ ያላችሁ ይሄ ነፃነት ዘመን የቁጭት ዘመን እንዳያመጣብን ወደ ጥንቷ ቤተክርስቲያን አሰራር እንድንመለስ በእግዚአብሔር ፍቅር አሁንም አደራላለሁ። ስለሰማችሁኝ እግዚአብሔር ይባርካችሁ። እነዚህን አምስቱን ዓላማ ተግባራዊ በማድረግ ከተሞቻችንን በወንጌል ለመድረስ እግዚአብሔር አምላክ ይርዳን፣ ጸጋና ኃይሉንም ያብዛልን። አመሰግናለሁ። ተባረኩ።